ቃስ 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 ሰላም አለይኩም ወራህመቱላሂ ወበረካቱ። የሳር ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። እሙይምና የት አለሽ? አየር እየወሰድን ነው እና እንደምታዩት እዚች አካባቢ ቤታችን በዚህ አካባቢ ናት። እንደዚህ እሙይምና ይኸው ተዝናና ይዛለች። ታይ ጫካ እንዳትገቢ። ይኸው ጫካ ለጫካ ትሄዳለች። ምን አገባት እሷ። ይሄ ዛፍ እኔ አላውቀውም እባክሽ። የአሜሪካ ዛፍ ሳይሆን አይቀርም። ያንኛው ከአሜሪካ ነው የመጣው አሉ። ያንኛው ዛፍ ይሄ አሜሪካ ናት አሉ የላከችብን ወደ ሳኡዲ። አይን እኮ ያቃጥላል። ሲረግፍ ምናምን ሲበን እኮ አይን ያቃጥላል። ባህር ዛፍ በነገራችን ላይ የምትድናታች እኔ እኮ ባቢ ይኖራል እያልኩ እየፈራሁ ነው። ኧረ የለም የባቡር ሰዓት ነው በነገራችን ላይ ሙቀቱ ማለት ነው። እባብ የለም እዚህ እንዳትፈሪ። ኧረ በቃ መድኃኒት አስደረግናል እንዴ? እና መድኃኒት ፈርተው ነው መድኃኒት ያደረጉት እኮ ታዲያ ፈርተው ነው። እኔ ባገኘው ችግር የለም ጠብሽ ነው በለው። አንቺ እቺን ብቻ ነው እንደ ባህር ዛፍ የምታሳያቸው ነው? በዛ ጋር እናሳያቸው እስኪ። በዛ በኩል ሂደን ባህር ዛፍ እናሳያቸው። ግቢያችንን ይኸው ቤታችን። ወዴት ነው ጎስም? በየትኛው በር ነው የምንወጣው? ስለይ ይሻላል። ተመችቶሻል? ዛሬ ዳመና ነው። ዛሬ ወላሂ ማሻአላህ ደስ ይላል። ደስ ይላል። ደስ ይላል። ታይ ታይ ብያለሁ እኔ እንዳትሰበሪ። የሚያሸለም እዚህ ሀገር ማን ይሰማሻል? ብጮ ይሄ ልጁ በቃ ቃስ 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 እንዴ ዛሬ ተነስቶባታል። ዛሬ አክስቶችሽ ተነስቶብሽ እንዴ? ደስ ስለሚል መጥናናት ማለት ንፋሱ ደስ ይላል። ዛሬ አየሩ ደስ ይላል። በቃ ፍትት ያለ አየር ነው ያለው። ጫካ ለጫካ ባህር ዛፍ እና ይሄን ባህር ዛፍ ልናሳያቸው ነበረ። ሙሉ ባህር ዛፍ አለኛ እኛ እንዴ ይኸው ቤታችን በነገራችን ላይ የኛ ቤት የግላችን ቤት ያችን አጥ የምታዩት እና ጓሯችን ይኸው እሙይምና እንጨት እየለቀመች። ኧረ ምን ያደርግልሻል? ወጥ ልሰራበት ነው አሉ። ወይኔ ወይኔ ኢትዮጵያ ጓሮ ቢሆን ያለን እንጨት አንገዛም ነበር ማለት ነው። እንዴ ጋዝ ተወዷል። 27 ብር አንድ ጋዝ ማን ይገዛል? 27 ብር ከምገዛ በብርድ ራሱ ያላነደርነውን እንጨት እና እዚህ ሀገር እኔ ያሳዝነኛል እንጨት። አሁን ይሄ ዛፍ ቢቆረጥ ማለት ነው አያነዱትም። እዚሁ ዝም ብሎ አቃጥለን ነው የምንጨርሰው ከቦታው ላይ እንዲጠፋ ብቻ። ወላሂ ለምን እንደው አላውቅም። ያጋድረሻል ወይ እልሽ ቡና ሲጠጡ ነው እንግዲህ። አልሐምዱሊላህ ደህና ነን። እረከኝ ያባሰም አልሐምዱሊላህ። አንቺ እንደው ታዩ አንቺ እንደው ወገቡ ፈለጣው ቆረጠመኝ። ምን አለኝ ነው በቃ ትንሹም ትልቁም ታመናል። ብቻ እንደ ባሰ ያምጣንቺው ምን ታረጊያለሽ? ማሻአላህ ናረ ደህና ናቸው። ትደውላለች አልሐምዱሊላህ ትደውላለች። እኔም እንደው ድርቁ መጥቷል እያልኩኝ ነበር። አዎ ወንድሟም ሄዷል በባህር። እሱም እንደዛ እያደረገ ነው። እሷም ደግሞ ደከመኝ እያለች እንደው እምቢ ብላኛለች። አንቺው ግራ
ገብቶኛል። ያንቺሳ ትደውላለች እንደው ደህና ናት? እሰይ 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 እናቴዋ እሰይ እሰይ ደስ ይላል። እሰይ እንደው ጤና ሁንስ አንቱ እንደው እመዬስ እንደው ልጅ ከብቶ አባባም ደህና ናቸው ጋሽ እንትሮ? ኧረ አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ዝናቡም እምቢ አለ እንደምታዩ እንትን አለ። ከብቶቹም የሚበሉት ጠፋ። እኔም ደግሞ እሷኑ እያስቸገርኩኝ ነው። እሷም ደከመኝ። ስንት ዓመት ሙሉ እንደው ከየት ላምጣ አለች እሷም። እኔም ደግሞ በይ ወንድምሽም እያልኩ ነው። እኔም ለእሷም አልሆንኩ ለእሱም አልሆንኩ። ተውኝ አንተ የእኔን ነገር ተውኝ። እሷም አንቺ ለእኔ አታዝንም ትለኛለች፣ እሱም እሷን አናግሪያት ለእኔ አታዝንም ይላል። እንዲሁ ግራ ገብቶኛል። ብቻ ለማንኛቸው ልሁን ሁለቱም ልጆቼ ናቸው። እሷም በበረሃ ተጎዳይ፣ እሱም ደግሞ እዚህ እንደው የሚሰራው ሲያጣ መቶ ኩርትም ሲል እንደው ያሳዝናል። ምን ላድርግ እኔ ታዲያ? አዎ ፀሐይ ሆኗል። ለራው ሙቀቱ እንደው አቃጠለኝ፣ ፀሐዩ አቃጠለኝ። ልገባ ነው እንደው ቡና ነገር ባፈላ ብዬ ቡናውም ተወዷል። እንደው ለዛ ለቡናዋ ብዬ እንጨት ትንሽ ወረድ ብዬ ነው እንጂ ታዩ አንቺ። አዎ ሞቱ እንዴ? ውይ ለእፎ በሉ እኔም በቃ ስትሄዱ ጥሩኝ እንጂ ታዚያው ስትሄዱ ጥሩኝ። እሺ አዎ እኔም እስኪ ደውዬ አሁን ወዲያ ላይ ልውጣና ይሄ ኔትወርክ ነው የሚባለው እሱ የለም ብለውኛል። ላይ ወጥቼ እሷኑ ልታገል እንድትልክለት አለዛ በበረሃ ሄዳለሁ እያለ ነው። በበረሃ እንዳይሄድብኝ እሷኑ እንትን እያልኩ ነው። ምን አደርጋለሁ እንግዲህ የሆነችውን ሁና ትስጠው እንጂ አረግ። አዎ እሱስ ወንድ ልጅ እንትን ይላል እንግዲህ። አንድ ወንድሟን እንግዲህ እንዲያረገሽ ታርጋ ትስጠኝ። ምን ላርግ ታዲያ? አዎ እኔም እንዲያንተ ነው ያሰብኩት። ያንቱ ልጅ አረገችለት ጉድ በሬ ገዛችለት። ያሰህን እያየን ለሰው ሁላት ያራንቱስ ልጅ የብድናት የኔ አንተ ታስቢልኝም ነው የምትለው። 10 ዓመቷ ላይኔም ርቃለች። ገንዘብም የለኝ ነው የምትለው። እኔ አላቅላትም አንቱ ተው። አረጋ አሁን እስኪ አይ ይሁን ምን እናደርጋለን ታዲያ? ያንቱ ልጅ እናት ያለ የመረቃቸው ናት። ያንቱ ልጆች ወንድሞቻቸውን ያከብራሉ። አዎ ያንቱ ልጆች ይሰጣሉ ልጅ። አዎ እሺ ደህና ዋሉ። እሺ ደህና ዋሉ። እሺ አዎ እሺ አየሻት የኔ ልጅ እኮ አልሰጠችም ለማለት የኔ ልጅ ትሰጣለች፣ ለወንድሟ ታረጋለች ትላለች። ሾካካ አውቃ እኮ ነው። ያረጋሉ። እሱም ያንን እየመጣ ይወጋኛል። የኔ ልጅ 10 ዓመት ጠፍታ ነው የምትሰራው። ብዙ ሺህ ነው የሚከፈላት አሉ። ልጅ በኢትዮጵያ 20 ነው 30 ነው አሉ የሚከፈላት። ይኸው 10ን እንኳን ለወንድሟ ብታረግ ምን አለበት? ምን አረጋለሁ እኔ ትክክል ስለዚህ ይፍቱ ብዬላቸው ያርፋሉ። ኧረ ያያ እስኪ እኔ እዚሁ እንደዚሁ ሁኔላቸው ብቀርላቸው ደስታቸው ነው እነሱ። እናቴ ምን አረጋለሁ? የወላር መሀን አድርጉኝ። ደህና አደራችሁ? አልሐምዱሊላህ ደህና አድረናል። ኧረ አልሐምዱሊላህ። እስኪ አንቺ ደግሞ ምንድን ነው ቤት ስመጣ ምን ሆነሻል? እሳት እንኳን ይዘሽ እንደው ጎልተሽ አመዱን እንኳን ዝቀሽ ብትጠብቂ ምን አለበት?